አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የዚህ ቪዲዮ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ከእናንተስ ቆይታ እንዴት ነበር? እንግዲህ ዛሬ መዲናን መላሂ ነው የሚባለው አዲጋ ቦታ ሄደናል ማለት ነው ሰዎች ጋራ። እንግዲህ ይህን ይመስላል የሄድንበት ማለት ነው። በጣም ነው ደስ የሚለው፣ ደስ ይላል ቦታው። ያው ግን ብዙ ሰው የለም ዛሬ መድረሳ ስላለ እናው ብዙ ደስ ይላል ማለት ነው። የሀዲጋ ቦታ ነው ማለት ነው። በጣም ነው ቅጠሉ ደስ ይላል። የሀገራችን ላ ያውርን ያህል ደስ ይላል። ቅጠሉ ጋር ዛፉ ምናምን ማለት ሀገሬን አስታወሰኝ። እንግዲህ ይህንን ይመስላል የዛሬው ቪዲዮዎችን። መዝናኛ ቦታ ነው በነገራችን ላይ። ያው ልጆቹ እንዳይገቡብኝ እነሱ በሌሉበት ቦታ ነው እንትን የምለው ማለት ነው የምቀርጠው። ችግር ስለሆነ ደግሞ ልጅን ሰውር አላቀቀችው እንዳትል ማለት ነው። በነገራችን ላይ በጣም ነው ደስ የሚለው ቦታው። ይህን በጣም ደስ የሚለው በዛ ወዲያ እንዲያማሉ ሰው። እኔ ግን ሰዎቹ እንዳይገቡብኝ ወደዛ አረገዋለሁ እስከሚያልፍ ድረስ ነው። እዚህ አሉ እዚህ ሸንጣቴን ሰቅያታለሁ። ደግሞ መጫወቻ አለ እዚህ ዛፉ፣ የሀገራችን ዛፍ ማለት ነው። ማሻአላህ እዛም አሉ። እኔ ደስ ያለኝ ምንቱን ሳይሆን ዛፎች አክተር እወዳለሁኝና ተፈጥሮ ይሁን አክተር በጣም አፍቃሪ ነኝ ማለት ነው። ስለዚህ ይህንን ይመስላል እላችኋለሁ ውዶች። በጣም ቲማቲቱም አለኝ በነገራችን ላይ። የአዲጋ ቦታ ብዙ ቦታ ድመት አለ ማለት ነው። ዛሬ ብዙ አይደለም አሉ ሰዎች በቃር፣ በሌላ ጊዜ በጣም ዘሃማ ነው የሚሆነው አሉ። ዛሬ ግን ማሻአላ ነው። በዚህ ደግሞ እነሱ እስኪ በስተኋላ ግን ሰዎች ስላሉ እንዳይገቡብኝ አልቀረጥም። እዚህ ደስ የሚለው ነገር ምንም ዛሬ አሁን ዘሃማ የለም ማለት ነው። በጣም ደስ ይላል። እንደዚህ ሲሆን በዚህ ጨረቃይቱ አለች ማለት ነው። በነገራችን ላይ አሁን ከምሽቱ ስንት ሰዓት መሰላችሁ? 5:30 ነው በኢትዮጵያ ሰዓት ማሽ። ጨረቃይቱ ይኸውነሁ። ጨረቃይቱ ማይ ወሬወር ናት፣ ዘላለሚቱ ኮከብ እንድናት ብሏል ዘፋኝ። እስቲ እንቀርጣት ዛሬ ማለት ነው። በጣም ነው ደስ የምትለው። ቀመር ይሉታል አረበኛ ቀመር። በእኛ ሀገር ደግሞ ጨረቃ ትባላለች። በኢትዮጵያ በሳውዲ አረቢያ ቀመር ነው የሚሉት። ነጅማሳ የለም 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 የለም፣ ቢኖሩም አይታዩም፣ አብራውቆታል። ጨረቃይቱ ግን ብይን ብላ ታስታውቃለች። እና ያንን ይመስላል ውዶች። ደስ የሚለው እንደዚህ ብለን ዛሬ ያው ተዝናናን ማለት ነው። እንደዚሁ ደግሞ በአዲስ ቪዲዮ ብቅ እስከምንል ድረስ
መልካም ቆይታ ይሆንልን። ብዙ ጊዜ እንትን አልልን። በነገራችን ላይ ሰዎቹ ደግሞ ይቆጡ እንደሆነ ብዬ አልቀየርኩም። ወደዛ በኩል ደስ የሚል ነበረው፣ ግን ሰዎች ስላሉ መቀየር እንትን መቀረጥ አልቻልኩም ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄን ቪዲዮ ለምታዩት ላይክ ሼር እያደረጋችሁ አንዳንዴ ህይወት በቃ በስራ ቦታ ጊዜያችን እያሳለፍን ብዙ ጊዜ እንጨናነቃለን። ቤት እንደዚህ ወጣ ብለው ግን እንትን የሚሉ ሲሆኑ በጣም ደስ ይላል ማለት ነው። ንጹህ አየር መተንፈሱ ደስ ይላል ማለት ነው። እና ያንን ይመስላል። ዛሬ እንግዲህ ይሄን የመሰለው ነው ያሳለፍኩት። ደስ ብሎኛል በነገራችን ላይ። እናንተም እንደዚው ሰዎቻችሁ ጋር ወጣ እያላችሁ የመዳም ቅመሞች ታዝናኑ። አየር የሰው ላይ አየር ሲቀበር አይምሮ ይታደሳል ማለት ነው። በቤት ውስጥ ሆነን ግን ስንኖር ብዙ ጊዜ ስራ ሲሆን አይምሮአችን ይጨናነቃል ማለት ነው። ግን ወጣ ብለን እንደዚህ ትንተነፍስ እንደገና አይምሮአችን ይታደሳል ማለት ነው። በጣም እንትን ይላል። የምንኖርለት ተስፋ ይኖረናል ማለት ነው። አንዳንዴ ግን በስራ ቦታ ሁል ጊዜ በቃ እንዲህ በይው እንዲህ አድርጊው ሳህኑን አንሺው ሳህኑን ውሰጂው ሲሉ ለመኖር ራሱ ያስጠላናል ማለት ነው። ሁል ጊዜ በቃ በቤት ውስጥ ሲሆን ማለት ነው። ግን እንደዚህ ወጣ ብለን ስንል በጣም ደስ የሚል ነገር ንጹህ አየር በቃ አለ አይደል? እንደዚህ አክተር በአክተር ነው። እንደ ሀገራችን ስናየው ደግሞ ለመኖር ያጓጓናል ማለት ነው። የተሻለ ነገር ኑሮን በቃ ሀገራችን ገብተን ደስ የሚል ህይወት እንዲኖረን ህልም ይኖረናል ማለት ነው። የሰው ልጅ ለመኖር መታገዝ ግድ ይላል። ግን ቢሆንም ደግሞ አለ አይደል? አንዳንዴ እንደዚህ ወጣ ብሎ ራስን ማረጋጋቱ ደስ ይላል ብዬ እላለሁ። ብዙ ጊዜ እኔ ያው ሀዲጋ የሚባል ሂጄ አላውቅም። የአሁኑ ስራ ግን ሰዎቹ መሻላ ናቸው ይዘውኝ ወጡ። ያው እንደዚህ አልጠበቅኩም ነበረ፣ ግን ምርጥ ነው ማለት ደስ ይላል። ብዙ እንደዚህ ጋጋታ የለውም። ጠጥ ያለ ቦታ ነው። አይምሮ ያረጋጋል። ስቀቀን ምናምን የለውም። ሀበሻና ምንድና ብሎ እንትን የለውም። የሚያጨናንቅ አይደለም። ጠጥ ያለ ነው። ብዙ ሰው የለውም። በሌላ ጊዜ ግን ብዙ በጣም ዘሃማ ነው የሚሆነው አለች ሴትዮ። ግን ብቻውን ደስ ይላል ማለት ነው። እንዴ ደስ ስላለኝ እስቲ ደግሞ ደስታ የለን እናንተ ብላካፍላችሁ ብዬ ቀራረብኩት። ይህንን ይመስላል። በነገራችን ላይ በስደት ዓለም ስንኖር ብዙ ነገሮች ያጋጥሙናል። ብዙ ነገሮች እንፈክራለን ማለት ነው። ስለዚህ ያለብን ነገር እንደዚህ ወጣ ብለን ራሳችንን ስናረጋጋ ለትልቅ ነገር እናስባለን። ሀገራችን ሄደን የተሻለ ህይወት እንዲኖረን እንትን ያጠናክረናል ማለት ነው። እንደ እንትን መዝናኛ ቦታ ሲሆን ሀገሬ ላይ ሄጄ ሰርቼ ተለውጬ ሀገሬ ላይ ሄጄ እንደ የተሻለ ነገር ኑሮኝ ሄጄ ዝናናለሁ ብሎ ተስፋ ይኖረናል ማለት ነው። ግን በቤት ሲሆን የአእምሮ ጭንቀት ነው የሚሰጠው። ለምንድን ነው የምለፋው ብሎ እንትን ይላሉ። ግን ይሄ እንደ ወጣ ስትሉ በቃ መስራት ያኮራል። ብንሰራ ነገ የተሻለ ህይወት ይኖረናል ብለን እንትን እንላለን ማለት ነው። ስለዚህ የሰው ልጅ ለመኖር ንጹህ አየር ያስፈልገዋል ማለት ነው። እና ያን ይመስላል ውዶች። ብዙ ወሬ ያበዛሁባችሁ ብቻ ግን አለ አይደል? አንዳንዴ የምታወሩት ሰው ትታጡ ወይም ደግሞ የምትተነፍሱት እንትን ሲል
እንደዚህ ወጣ ብላችሁ ስታወሩ አውሩ ይላል ገፋ ገፋ። በነገራችን ላይ እኔ እንደዚህ የወሬ ሰው አይደለሁም፣ ግን አንዳንዴ ወጣ ስል እንደዚህ ማውራት ተጀመርኩ ወይም አውሬ ይለኛል። በራሴ ምስቃለሁ እንደዚህ ሳይሆን ብቻ አልሐምዱሊላህ ለኩል ሀል እየኖርን ነው። ለመኖር ደግሞ ግድ ነው የሰው ልጅ አርቆ ማሰቡ። ብቻ የተሻለ ህይወት እንዲሰጠን ሁሉ ምኞት ነው። አላህ ከስደት ዓለም አውጥቶን ደግሞ የምንፈልገውን አግኝተን በሀገራችን የምንኖር አላህ ያድርገን። የተሻለ ህይወት ይስጠን እላለሁኝ። ውዶች ላይክ ሰብስክራይብ እያረጋችሁ ኮሜንት ላይ አስተያየታችሁን ጣፉልኝ እና ይህን ይመስላል። በጣም ነው የማመሰግነው ስለተከታተላችሁኝ። መልካም ቆይታ፣ መልካም የመዝናኛ ጊዜ ይሆንላችሁ ማለት ነው። ያው ባትሄዱም እኔ ስለተዝናናሁ ቪዲዮውን ያያችሁ ተዝናኑ ማለት ነው። እና ሰላም አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ ውስጥ የምንገናኝ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። እንዲሁም ክርስቲያን እህትና ወንድሞቼ ሰላም ብያለሁኝ። ያላ ይዟችሁ